በጣም የሚገርም ታሪክ ልንገራችሁ። ሸዋሸዋ መልኩን ቀይሮ መጥቷል። አንዲት ጎረቤቴ የሚከራይ ቤት አለ ብላ ለጥፋ ነበር። እሱ ላይና ተከራይ ነኝ ብሎ ይመጣል። ከዛ ያያል፣ ዋጋ ስንት ነው እንደዚህ ነው ይባላል። ስቶቭ እጠቀማለሁ ግን አልፎ አልፎ ነው አስተያየት አድርጊልኝ ብሎ በደንብ ይከራከራል። እሺ ናህል ትለዋለች። ከዛ ሰፈሩን አላውቀውም፣ ለሰፈሩ እንግዳ ነኝ፣ ምናልባት መጥቼ ቢጠፋብኝ ስልክሽን ስጭኝ ይላታል። ከዛ መዝግበው ስልክ ላይ ስትለው የኔ ባትሪ ዘግቷል፣ አንቺ ላይ ቁጥሬን መዝግቢልኝና ወደ እኔ ደውዪ፣ ስከፍተው 824 ይመጣል ይላታል። እሺ ትልና ልጆች ስልኬን ምናምን ትላለች። ከዛ ስልኳን ያያል። ስልኩን ያስመዘግባትና እውነትም ጥሪ አይቀበልም ስልኩ። ቀብድ 600 ብር ይሰጣትና ይሄዳል። ከዛ የዛን ዕለት ማታ ይመጣል። 1 ሰዓት ምናምን አካባቢ ይመጣና ይደውልላታል። እናቱ ጠዋት ቀብድ የሰጠውሽ ነኝና ሰፈሩ ጠፋኝ የቱ ጋ ነው ይላታል። ወይ ምኑ ጋር ቆመሃል ምናምን ስትለው እንደዚህ አይነት የሚባል ቦታ በቃ እዛው ጠብቀኝ መጣሁትና ሄዳ ታመጣዋለች። ሄዳ ስታመጣው አንድ ፍላት ቴሌቪዥን በጎኑ ይዟል ከነ ካርቶኑ። ከዛ ቤት ይደርስና ካርቶኑን ቀስ ብሎ አስቀምጦ እንዴ መኝታ ምን ላይ ልተኛ ነው ቴሌቪዥን ብቻ ይዘህ የመጣኸው ትሏለች። አይ እቃዬን እኮ በመኪና ባይሱዙ አስጭኝ እየመጡ ነው፣ እኔ ለጥንቃቄ ብዬኖችን በታክሲ ይዤ የመጣሁት፣ ደግሞ ጋቢናው ሞልቷል፣ የሚያወርዱ ልጆች ጓደኞቼ ምናምን አሉ ይላታል። ከዛ በእናትሽ ስልክ ቶሎ ቶሎ ነው ባትሪ የሚዘጋው፣ የት እንደደረሱ ልደውል ስልክሽን አውሽኝ ይላታል። ያው ልጆች ስልክ ትልና ቁጥሩን ንገረኝ ብላይ መጀመሪያውን ሲነግራት ጥሪ አይቀበልም ወይ ጥሪ አይቀበልም ትሏለች። በቃ እሺ ሌላ ቁጥር አለኝ፣ ስንት ነበር? ቆይ አንድ ጓደኛ አብሯቸው ነው ያለው ይልና ይቀበላታል። ከዛ ቁጥር ይመታና ሲደውል ይጠራል፣ ያም ያነሳል። ሄሎ እንዴት ነው? የቱ ጋር ናችሁ? በቃ እሱ ጋር ስትደርሱ በስተቀኝ ትገባላችሁ። ከዛ እሱ ጋር የሆነ ወፍጮ ቤት አለ፣ እሱ ጋር ጠብቀኝ፣ እኔም እዛ ጠብቂያት ነው ያመጣችኝ፣ እሱ ጋር ጠብቀሃለሁ። ሄሎ ይሰማል? ስለዚህ ደርሳችኋል ማለት ነው ምናምን እያለ እያወራ ግቢውን ይወጣል። ከዛ በኋላ ስልኩን ይዞ ተሰወረ። ቢታይ የለም እንዴ መቼም ቴሌቪዥን አስቀምጦ ስልክ ይዞ አይሄድም አምን ብላ ሄዳ አምጥቶ ያስቀመጠውን ቴሌቪዥን ነካ ስታረገው ባዶ የቴሌቪዥን ካርቶን፣ በባዶ የቴሌቪዥን ካርቶንና በ600 ብር የቤት ኪራይ ቀብድ በጣም ውድ የሆነ ስልክ እህቷ ከውጪ የላከችላትን ስልክ ይዞባት ሄደ። ቤቷ ድረስ መጥቶ ሰረቃት ማለት ነው። ስለዚህ እንጠንቀቅ፣ ሸዋሸዋ መልኩን እየቀየረ ነው እላለሁ። ለጥንቃቄ ያክል ነው። ሰላም ቤተሰብ እንዴት ናችሁ? እኔ ኤሚ ኢንድ ታይም ነኝ። ዛሬ ወደ እናንተ የመጣሁት እንግዲህ አንድ በጣም ጠቃሚ የሆነ ኢንፎርሜሽን ለመናገር ነው። ይሄ ደግሞ ለሁሉም የሴቶች እህቶቻችንን ይመለከታል። ሴቶች እህቶቻችን ጥንቃቄ እንድናደርግ የሚረዳን ነው። አብሶ ወጣቶች ፕሊዝ ይሄ ነገር ጥንቃቄ እንድታደርጉ ነው። እንግዲህ ሁሉም ሰው አሁን በዚህ ኢንፎርሜሽን ጉዳይ አንዲት ሴት በሶሻል ሚዲያ ላይ ያጋራችው ኢንፎርሜሽን ነው። እሱም ደግሞ ይሄ ኢንፎርሜሽን ለተለያዩ ዓለማት ያሉ ሴቶች በራሳቸው ቋንቋ ለሀገራቸው ሰዎች ሲያስጠነቅቁ ስላየው ይሄ ነገር እኔም ሀገር ላይ ይጠቅማል ብዬ ስላሰብኩኝ ቋንቋዬን የምትረዱ ሰዎች ያው ይሄን ነገር ብትሰሙት መልካም ነው ብዬ ነው ወደ እናንተ ይዤላችሁ የመጣሁት። ታሪኩ እንግዲህ ሴትዮዋ እንደተናገረችው ከሆነ ሰው ጋር ትተዋወቅና ከዛ ሰው ጋር ዴት ታረጋለች።
እሱም ደግሞ በራሱ ምርጫ የራሱ ሬስቶራንት ይወስዳታል፣ ጥሩ ምግብ ያበላታል። አብራ ምሽቱን ቆንጆ አርጋ ታሳልፍና ቤት በመሄጃ ሰዓቷ ላይ ተሰነባብተው እንግዲህ የምታውቀው በሶሻል ሚዲያ ነው ብያቸዋለሁ። ይሰነባበቱና ወደ ቤቷ ትሄዳለች። ካፍታ ሰዓት ቆይታ በኋላ ቤቷ ገብታ እሷ ሪላክስ እያረገች ቴሌቪዥን እያየች የመተኛ ሰዓቷን እየጠበቀች ሳለ ስልኳ በድጋሚ ይጠራል። ከዛ በኋላ ግን ማነው ስልኩን የደወለው? ያ አብሯት እንግዲህ በሶሻል ሚዲያ የሚያውቃት እራት ያበላት አብሯት የነበረ ሰው ከጥቂት ደቂቃ በፊት ተለያይታ የነበረው ሰው ነው የደወለው። ከዛ በኋላ እንግዲህ ምን ይላታል? ሩሜቴ አብሬው የምኖረው ሰው ሩሜት እንዳለው ከዚህ በፊት በጨዋታቸው ላይ እንግዲህ አንስቶ ነግሯታል። እሷ ብቻዋን እንደምትኖር ነግረዋለች። ከዛ በኋላ እንግዲህ ያው ሲንግል መሆኗንም ካረጋገጠ በኋላ ነው። ከዛ በኋላ ግን ምንድን ያደረገው እንግዲህ ሩሜቴ ቁልፍ ስለ እሱ ጋር ስለሆነና ቁልፍ ስለሌለኝ ቤት ከፍቼ መግባት አልቻልኩም፣ ስደውልለትም ስልክ አያነሳም፣ ብዙ ነገሮችን ይላትና ወደ ቤቱ መግባት እንዳልቻለ እሷ ጋር መምጣት እንደሚፈልግ ይነግራታል። እሷ ደግሞ ተቸግሯል፣ አዎ ተቸግሮ ይሆናል ብላ እንግዲህ ና ትለውና ወደ ራሱ አፓርትመንት ትጠራዋለች። ይመጣል። ከዛ በኋላ ደግሞ ራሱ አፓርትመንት ጋር ከመጣ በኋላ ትከፍትለታለች። ይገባል። ቤት ውስጥ አብሯት ይጫወታል። ከዛ በኋላ አብረው ቴሌቪዥን ያዩና የመኝታ ሰዓቷ ሲደርስ እሷ አፕስቴር ነው ሩሟ። በቃ አንተ እዚህ ሊቪንግ ሩም ላይ ሳሎን መጫወት ትችላለህ፣ መተኛት ትችላለህ፣ እኔ ሰዓት ስለደረሰብኝ ገብቼ ማረፍ አለብኝ ብላ ገብታ ክፍሏን ያጋጣሚ ቆልፋ ትተኛለች እቺ ሴት። ከዛ በኋላ እንግዲህ ተመልከቱ፣ እግዚአብሔር ሲረዳት ነው። ከዛ በኋላ እንግዲህ ክፍሏን ቆልፋ ከተኛች ከተወሰነ ሰዓታት በኋላ እንግዲህ ያው ከእንቅልፏ ድጋሚ በር ይንኳኳና ትቀሰቀሳለች። ምንድነው ብላ ጮክ ብላ ስትጠይቀው እባክሽን የስልክ ቻርጀር ስላልያዝኩኝ የስልክ ቻርጀርሽን ስጪኝ ይላታል። የስልክ ቻርጀር ያለው ሊቪንግ ሩም ነው፣ እዛው መጠቀም ትችላለህ ትለውና አሁንም እቺ ሴት ወደ መኝታዋ ትመለሳለች። አሁንም ከጥቂት ሰዓታት በኋላ ድጋሚ ይንኳኳል። እባክሽን ቻርጅ አላደረገልኝም ስልኬ፣ ሌላ ቻርጀር ካለሽ ወይም አንቺ ክፍል ውስጥ ቻርጀር ካለ እባክሽን ስጪኝ፣ ክፈችልኝ በሩን ይላታል። አሁንም ውስጧን ደስ ስላላለው አይ አልከፍትም ትልና በጣም ስለተጠራጠረች ምን ታረጋለች? ቀጥታ ለፖሊስ ትደውላለች። ከዛ ፖሊስ እባካችሁን ድረሱልኝ ብላ እንግዲህ ፖሊሶቹ ከመጡ በኋላ ቤት ውስጥ ፖሊስ መምጣቱን ካረጋገጠች በኋላ የፖሊሶቹን ድምጽ ሰምታ እነሱ መሆናቸውን ካረጋገጠች በኋላ እንግዲህ ከፍታ ወደ ዳውንስቴርስ መታስተ ኔጉዲሽን ይሏታል። ስትመጣ ምን ቢያረግ ጥሩ ነው? ሳሎኑ፣ ኪችኑ ሁሉ በላስቲክ ተለጥፏል። ቤቱ ሁሉ ነገር ተዘጋጅቷል። የሕክምና አንዳንድ እቃዎችን አምጥቶ አስቀምጧል። እንግዲህ ምን ሊያደርጋት ነው? ገሏት ደሟ እንኳን የትም ቦታ እንዳይረጫጭ እንዳያስታውቅ መገደሏን ለመደበቅ ቀድሞ ጥንቃቄ ሁሉ አድርጎ ነው አዘጋጅቶ ነው በር ሲያንኳኳ የነበረው። ስለዚህ እባካችሁ አንዳንዴ በሶሻል ሚዲያም ይሁን እንዲህ በአጋጣሚ የምታውቁትን ሰው ወደ ቤታችሁ እንዳትጋብዙ አንደኛ። ሁለተኛ ነገር ደግሞ ማንንም ሰው እናውቀዋለን ብለን እኛ ምናልባት ከየዋህነታችን ወይም ከሰው ካለን አክብሮት ከፍቅራችን የተነሳ እንግዲህ ሰውን ተቸገረ ብለን ነው። እሷ ተቸገረ ብላ ነው ያስገባችው። ነገር ግን የተደገሰላትን ድግስ አላወቀችም ነበር ይቺ ሴት። እንግዲህ ሞቷን አዘጋጅቶላት ነበር። እግዚአብሔር ደግሞ ቀደመላት ማለት ነው። ስለዚህ ዛጋ እግዚአብሔር ነው በቃ እንድትቆይ እዛ ክፍል ውስጥ እንድትጠራጠር የሚያደረጋት። እንግዲህ ምን ያህል እቺ ሴት እምነት ቢኖራት ነው ብዬ ነው ሁሉ ያሰብኩት። እግዚአብሔር አንዳንዴ ካላሰባችሁት ነገር ላይ ወጥመድ ከተዘጋጀላችሁ ነገር ላይ እንዴት እንደሚያስመልጥ እሱ ያውቅበታል በእውነት። ስለዚህ የአገሬ ሕዝብ የአገሬ ሰዎች ይሄ ይጠቅማችኋል። ምናልባት ብዙዎቻችን በሶሻል ሚዲያ ሰው እንተዋወቅ ይሆናል። በደንብ አጥንታችሁ በደንብ አይታችሁ ለገንዘቡ ብቻ ሳይሆን እንዴት ነው ያለው ግንኙነት የሚለውን አብሶ በደንብ ማየት አለባችሁ። ወጣቶች እባካችሁን በህይወታችሁ ላይ አብሶ ሴቶች አንዴ ነው ስተት፣ አንዴ ነው። አንዴ ከተሳሳታችሁ ለዘላለም የሚቆጫችሁን ነገር እንዳታደርጉ።
በጣም ነው የምወዳችሁ። አመሰግናለሁ። ኮፒ ሊንክ ሼር አድርጉ። ይሄ ለሌላው ትምህርት ይሰጣልና ሼር አድርጉላቸው። ቴንኪው። ወዳችኋለሁ።